እኛ ኦርቶዶክሳውያን ደማችን በላይብራቶሪ ሄዶ ቢመረመር እርግጠኛ ነኝ ሪዛልቱ ማርያም 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 የሚል ይመስላል አይደል እንዴ? እስቲ አመስግኗት በእውነት ይቺን እመቤት። የላችሁም እንዴ ስሟን ጠርታችሁ ከጭንቅ የተገላገላችሁ የላችሁም? ስሟን ጠርታችሁ ያለ አንድ አዋላጅ ያለ አንድ ነርስ እንደው መብርሃን ካጠገባችሁ ሆና ማይጸናችሁን ከፍታ በልጅ የባረከቻችሁ የላችሁም? አመስግኗት እመቤታችን። አዎ እኛ የምናመልከው የናዝሬቱ ኢየሱስ ከድንግል የተወለደውን ኢየሱስ ክርስቶስን እንጂ ድንግል ማርያምን አምልከናትም አናውቅም አናመልካትምም። ግን ለሷ የተለየ ፍቅርና አክብሮት አለን። እንደ ጨረቃ የተዋበች ይላል። ማን ትሆን ያቺ እንደ ጨረቃ የተዋበች ሴት? እንደ ማለዳ ብርሃን የምትጎበኝ ያቺ ሴት ማን ትሆን? ደግሞ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ያቺ ሴት ማን ትሆን? እጅግ ደስ ይበላችሁ ክርስቲያኖች። ያቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ እንደ ጨረቃ የተዋበች የኔና የናንተ እመቤት ወላዲተ አምላክ ድንግል ማርያም ናታ። ስሟ ከፍ ያለ ይሁንልን። አመስግኗት እመብርሃንን። አከነ የረ ሰሎሞን መጫፈው የዱ ጫል ወቆናኒ ሳጃ ለኮፍሰ ሰገልራ ጉጌን ኮ እሼን ሙዳሂን ቀብኔ እሼን ሃደ እሼቲፍ ቶክቲ እሼን ደሴ እሼቲፍ መረርቱ አናፍ ቶክቲ ኮቲ ድርቦን እሼ አርገኒ ኤቢፈምቱቲ እንጀዳኒ